ሰላም ሰላም ቤተሰብ እንዴት ናችሁ? ልኝ ያለ እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ? ሰላም ወዲያይ ፍርን እንሰራለን ዛሬ ማለት ነው። ድንቼን እና ሽንኩርት ካሮቴን እንደዚህ አድርጌ ቆርጫለሁ። እዚህ ጋር ደግሞ ቲማቲም፣ ሽንኩርት፣ ሚጥሚጣ፣ ቃሪያ አለ እዚህ ጋር ደግሞ ፍልፍል ሩሜ ማለት ነው። ከዛ እዚህ ጋር ሎሚ ጭማቂ ያለ ሎሚ ጨምቄ አስቀምጫለሁ። ከዛ ሽንኩርቴና ይሄ እንትኖቹን አንድ ላይ ፍጫቸዋለሁ ማለት ነው። ያው እዚህ ጋር ጨምሬያለሁ። አንድ ማንኪያ ቲማቲም ሳልሳ፣ አንድ ማንኪያ ድብስ ርመን አድርጌያለሁ። ትንሽዬ አሴር ላይሙን ጨምራለሁ። ከዛ እዚህ ጋር ኩዝባራ ከሙን ጨምራለሁ። አንድ ማንኪያ ከሙን፣ ከዛ ኩዝባራ ፓውደር ጨምራለሁ። አንድ ማንኪያ ኩዝባራ ፓውደር፣ ከዛ ትንሽዬ ቁንዶ በርበሬ ጨምራለሁ። ከዛ ትንሽ ፋብሪካ ጨምራለሁ። ፋብሪካ ቀዩ በርበሬ የማያቃጥለው ማለት ነው። ጨው ጨምርና አንድ ላይ ፈጫለሁ ማለት ነው። ከዛ ይሄው ፈጭቼ ጨርሻለሁ። ዶሮዬን እዚህ ጋር አደርጋለሁ ማለት ነው። ዶሮዬን እዚህ ጋር አደርግና ግማሽ የፈጨሁትን እዚህ ላይ ጨምርና አሸዋለሁ ማለት ነው። ይሄን ይመስላል። ከዛ ግማሹን ደግሞ የፈጨሁትን ከድራው ላይ አደርጋለሁ ማለት ነው። አትክልቱ ላይ ጨምራለሁ። ዘይት አድርጌያለሁ ውዶች፣ እንዳትረሱ ዘይት ጨምሩ። ከዛ እንደዚህ አድርጌ አስቀስቅና ይሄ ቀመምኩት ዶሮ እዚህ ላይ እንደዚህ አድርጌ ዶሮ ሶሱ እንዲገባ እንደዚህ በቢላዋ ቁርጥ ታደርጉታላችሁ። ያያችሁት እዚህ ጋር እንደዚህ ማለት ነው። ውስጡ ክፍት ማለት አለበት የቅመሙ ወደ ውስጥ እንዲገባ። ይህን ይመስላል። ኦቭን ያስገባለሁ። ከኦቭን ሲወጣ ደግሞ አሳያችኋለሁ ማለት ነው። ያው ይሄን ይመስላል ማለት ነው ቤተሰብ። ይሄን ይመስላል። ከዛ ኦቨን ውስጥ አስገባለሁ። ከኦቨን ሲወጣ በፎቶ እንትን ላይ አድርግላችኋለሁ ማለት ነው። እና ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ስለምትከታተሉኝ አመሰግናለሁ። ላይክ አድርጉልኝ።